Hi, good morning everybody. እንዴት አደራችሁ? እንዴት ናችሁ? ዛሬ የምንመለከተው ነገር ቢኖር ሁሉ ሰው ቪዥን አለው። ነገር ግን ቪዥኑን የማያሳካበት አንደኛው መንገድ ቪዥኑን በደንብ ከእሱ ጋር ስለማይዋሃድ ነው። በደንብ አድርጎ ቪዥናችሁን ከእናንተ ጋር አርቲኩሌት እንዲሆን እንዲዋሃድ በጣም ወሳኙ ነገር ነው ለእናንተ የምሰጣችሁ። ይህም ምንድን ነው? ቪዥናችሁን ሳሉት። እንዴት ነው የምንስለው? እኔንን እሰጣችኋለሁ። ቪዥንን ስንስለው ወይም ደግሞ ክሊር አድርገን የሚታየውን ነገር ፊውቸር ላይ በሚቀጥለው ጊዜ ላይ ከ10 ዓመት በኋላ ከ20 ዓመት በኋላ ዋትኤቨር ከዛ በኋላ የምናሳካቸው ነገሮች በደንብ አድርገን መሳል መቻል አለብን። በዚህ በጣም ኢምፖርታንት ሄልፕፉል የሆነ ነገር ዋይት ቦርድ መኖር መቻል አለበት እናንተ ቤት ውስጥ። ስለዚህ ዋይት ቦርድ ወይም ደግሞ በሞባይላችሁ መጠቀም ትችላላችሁ፣ ግን ዋይት ቦርድ ሊኖራችሁ ይገባል ማለት ነው። ቪዥናችሁን እዛ ዋይት ቦርድ ላይ በደንብ አድርጋችሁ ስትስሉት እነን የሳላችሁትን ዋይት ቦርድ በቀላሉ የምታዩት አይነት መሆን መቻል አለበት። ማለት ስትወጡ፣ ስትገቡ፣ ስተኙ ሁልጊዜ የምታዩት ቦታ ላይ መቀመጥ መቻል አለበት እና ይሄ ለምንድን ነው የሚጠቅመው? ትንሽ ነገር ይመስላል፣ ነገር ግን እዚህ ጋር ነው ያለው ትሪክ ማለት ነው። ሁልጊዜ ስታዩት ቪዥናችሁን ታምኑበታላችሁ። ዴይ ኢን ዴይ አውት ስትወጡ፣ ስትገቡ ወይም ደግሞ ስተኙ፣ ስትነሱ ሁልጊዜ የምታዩት ከሆነ ያንኑ እናንተ ውስጥ ደማችሁ ውስጥ ይዋሃዳል ማለት ነው። ቪዥን ቦርድ በጣም ወሳኝ ነገር ነው ማለት ነው እና ሞቲቬት ያደርጋቸዋል፣ ኢንካሬጅ ያደርጋቸዋል። ለዚህ ቪዥን ቦርድ በምንድን ነው የምንሰራው የምንል ከሆነ ካንቫ ነው የምንጠቀመው። ይህንን አፕሊኬሽን ብዙዎቻችሁ የምታውቁት ይመስለኛል። ግን ይሄንን ቪዥን ቦርድ ለመሳል የምንጠቀምበት ማሳያችሁ በካንቫ ነው። ይህንን አፕሊኬሽን ከሌላችሁ ጉግል ፕሌይ ስቶር ላይ በሞባይል አፕ ታገኛላችሁ፣ ወይም ደግሞ ጉግል ስቶር ላይ ወይ ደግሞ ማይክሮሶፍት ስቶር ላይ ስፔሻሊ ላፕቶፕ እና ኮምፒውተር የምትጠቀሙት ማይክሮሶፍት ስቶር ወይም ጉግል ስቶር ታገኙታላችሁ ማለት ነው። ከሱ አውርዱት እና ይህንን አፕ እንዴት ነው ቪዥን ቦርዳችን የምንሰራው የሚለውን አሳያችኋለሁ። የካንቫ ሆም ፔጅ ይሄ ነው። የካንቫ ሆም ፔጅ እንደምታዩት ነው። እዚህ ጋር እንደምታዩት ነው ያለው። እንዴት ነው ታዲያ ቪዥን ቦርዳችን የምንስለው የምናደርገው? በጣም ቀላል ነው። ሲምፕል ሎክ ሂር። ሰርች ባሩ ከርሰኔን የምታዩት ከሆነ ሰርች ባር ውስጥ ምን አለ? ከሰርች ባር በታች ሺትስ፣ ዶክሜንትስ፣ ዋይት ቦርድስ፣ ፕሬዘንቴሽንስ፣ ሶሻል ሚዲያስ የሚል አለ። ከዚህ እኛ ለምንድን ነው የምንፈልገው? ካንቫ ለቪዥን ዋይት ቦርድ ነው የምንጠቀመው ማለት ነው። ዋይት ቦርድ ለመሳል ነው የምንጠቀመው። ይህንን ሴሌክት እናደርጋለን። ዋይት ቦርድን ሴሌክት እናደርጋለን። እነን ዋይት ቦርድ ሴሌክት ስናደርግ ምን መጥቶልናል? ይህን ሺት መጥቶልናል ማለት ነው። ኦኬ አሁን እንግዲህ አንድ በአንድ እንሰራለን ማለት ነው። መጀመሪያ እና ምሳሌ እንደኔ ልውሰድ እና እንደ ኤግዛምፕል ማሳካት የምፈልገው ነገር ምንድን ነው? እኔ ለምሳሌ ማሳካት የምፈልገው ነገር ከ5 ዓመት በኋላ ወይ ከ7 ዓመት እስከ 10 ዓመት በኋላ ቤት ይኖረኛል ብዬ ቪዥን አድርጌያለሁ። እዚህ ጋር ጥሩ ቤት አያለው ወይም ደግሞ ብሮዝ ማድረግ ትችላላችሁ ኮምፒውተራችሁ ውስጥ አሪፍ ሃውስ ካለ ማለት ነው። እና ሰርች ባሩ ላይ ነው የምንጽፈው። ሃውስ ብያለሁ። ኦኬ ሃውስ አንቶልኛል። ሆም ብንለው የተሻለ ይመስለኛል። ኦኬ ዲዛይን ባሩ ላይ እንደምትመለከቱት አሁን ወደዚህ ነው የምንመለሰው። ሶሪ ኤለመንት ውስጥ ነው የምንገባው። እዚህ ጋር ሃውስ ወይም ደግሞ ሆም ብላችሁ እንትን ስታደርጉ ሰርች ባር ስታደርጉት
ይመጣላችኋል። ሉክ ሂር እዚህ ጋር በግራፊክስ ከፈለጋችሁ በፎቶ መልኩን ከፈለጋችሁ እንደፈለጋችሁ እናንተ የሚመቻችሁ ከዚህ ድራግ እናደርገዋለን ድራግ አውት እናደርገዋለን። እዚህ ጋር እንደምትመለከቱት መቶልናል ቪዥን ቦርዳችን ላይ። ይህንን ሚኒማይዝ እናደርገዋለን። ይህንን ቤት ሰሌክት አድርጌዋለሁ እኔ ይህንን ቤት ተመችቶኛል። እንደዚህ አይነት ቤት ይኖረኛል ብዬ ቪዥን ላይ አስቀምጫለሁ ማለት ነው። ለእናንተ በጣም ሰንስ የሚሰጣችሁን ፎቶ ብታደርጉ ጥሩ ነው። በጣም ሞቲቬት የሚያደርጋችሁ ልታሳኩት የምትፈልጉት ህልማችሁን ብትመጡ በጣም አሪፍ ነው። ሌላ ምንድን ነው ማሳካት የምፈልገው ነገር? አሁን በዚህ ዓመት እኔ የማስተርስ ዲግሪን ማሳካት እፈልጋለሁ። ማሳካት ስለሆን ማስተር ሰርች ባሩ ላይ ማስተር ዲግሪ ሰርች ባር ላይ ማስተር ዲግሪ ብላችሁ እንትን ስትሉ እዚህ ጋር በግራፊክስ በፎቶ በፍሬም መልኩ ይመጣልናል ማለት ሶሪ እዚህ ጋር ማስተር በፎቶ ይሻለኛል። ፎቶ ጥሩ ፎቶ ካለ እዚህ ጋር ያው ይህንን ሚኒማይዝ አደርገዋለሁ ማለት ነው። ማስተሬን መስራት አለብኝ ብዬ አስቤያለሁ። እንደዚህ ሌላስ ምንድን ነው ማሳካት የምፈልገው? እዚህ የኔ ቪዥን ማሳካት የምፈልገው ነገር ወደፊት ጥሩ አገልጋይ መሆን እፈልጋለሁ። እዚህ ጋር ያመጣልኛል የእግዚአብሔር ቃል መጋቢ ሆናለሁ ብዬ አስባለሁ። እንደዚህ ቪዥኔን ሰርቻለሁ ማለት ነው። ኦልራይት ሚኒማይዝ አድርገዋለሁ። ይሄንም ድራግ እያደረጋችሁት ነው የምትሰሩት እዚህ ጋር ኦኬ። በኔክስት ምን መሆን እፈልጋለሁ? ይህን አልነግራቸውም፣ ዝም ብዬ ነው እንትን የምለው። ዊዲንግ ሜሪጅም ያው የማንኛውም ሰው ህልም ነው። እንደን ሜሪጅም ያስፈልጋል። ሌላ የቀረኝም ነገር አለ። እኔ መኪና ያስፈልገኛል። ካርስ ጥሩ ካር ያስፈልገኛል። ከዚህ ሰርች ባሩ እንደምትመለከቱት ይህንን ምርጫ ለሆነ ለምሳሌ እንደኔ ሀሳብ እንደዚህ አይነት ጽድት ያለ ካር ሊኖረኝ እፈልጋለሁ። አሁን ለምሳሌ ለሳምፕል እንውሰደው እና ለምሳሌ የኔ ቪዥኖች እነዚህ ናቸው ነው የኔ ቪዥኖች ናቸው እነዚህ። ጨርሰናል። ቪዥናችሁን በእንደዚህ አይነት መልኩ ቪዥናችሁን በእንደዚህ አይነት መልኩ እንደጨረሳችሁ እንዴት አድርጋችሁ ነው ዳውንሎድ የምታደርጉት? እዚህ ሼር ውስጥ ገብታችሁ ሼር የሚለውን ገብታችሁ ዳውንሎድ የሚለው በተን ተጭናችሁ ከዛ ምን ይለናል? ሴቪንግ ዳውንሎድ ሴቲንግ ካለን በኋላ ዳውንሎድ እንለዋለን። ትራይ ካንቫ ፕሮ ፍሪ ምናምን ይለናል። እዚህ 3 ነጥቧ ገብተን ዳውንሎድ ፍሪ ዋተር ማርክ ድራፍትስ የሚለውን ገብተን ዳውንሎድ እናደርገዋለን። አሁን ዳውንሎድ እያደረግልን ያለው ዲዛይኑ ማለት ነው። ዳውንሎድ ማድረግ ትችላላችሁ። ይኸው ወደ ብሮዘሬ ወስዶኛል። የት ጋር ነው የምታስቀምጠው ብሎኛል። ዳውንሎድ ውስጥ አስገብቻለሁ። በፊት እንትን አድርጌው ስለነበረ አሁንም ሪፕሌስ ስለዋለሁ። በዚህ መልኩ ቪዥናችሁን ከሰራችሁ በኋላ ይህንን ቪዥን ሁልጊዜ ልታዩት በምትችሉበት ቦታ
ማድረግ መቻል አለባችሁ። ፕሪንት ልታደርጉት ትችላላችሁ በከለር አሰርታችሁ ምናምን፣ ወይም ደግሞ ፍሬም ምናምን አድርጋችሁ ሁልጊዜ እናንተ ፊት ለፊት ላይ የሚታያችሁ ነገር ማስቀመጥ መቻል አለባችሁ። ከዚህ በላይ እናንተ የሚመቻችሁ ነገር የምታደርጉት ቪዥናችሁ ምን እንደሆነ አስባችሁ ይህንን ነገር ትሪገር የሚያደርጋችሁን ፒክቸር ማስገባት መቻል አለባችሁ እላችኋለሁ። See you. I'll see you next time.